አርዲ ምርጥ የኢትዮጵያ ፊልም ከፈለጉ አሁኑኑ አርዲ ኢንተርቴይንመንት የዩቲዩብ ቻናል ሰብስክራይብ ያድርጉ። በመጋበዝ የቻናላችን ቤተሰብ ይሁኑ። ሰው ተስፋ ማድረግ ሲያቆም እየሞተ ነው ይባላል። እኔም በአካል ባልሞትም ለፍቅር ያለኝ ተስፋ ግን ሞቷል። ያፈቀሩትን ለማግኘት ተስፋ መቁረጥ አማራጭ አይመስለኝም። ምናልባት ስተት የሆነ ቦታ ሳልመጣ አልቀርም። ስተቱ ምንድነው? እዚህ ቦታ ላይ ለመጀመሪያ ጊዜ አንቺን አይቼ መውደዴ ነው። እዚህ ስመጣ አንቺን ያገኘው ያለ ይሰማኛል። ካም በኋላ ግን እንደዚህ አይነት ነገር እያሰብኩ ራሴን ማታለል አልፈልግም። ማፍቀር ራስን ማታለል ነው እንዴ? ሄዊ ፍቅር ምን ማለት እንደሆነ አፍቅረሽ ስታዩ ትረጂዋለሽ። ምናልባት ወደ ራሴ አድልቼ እየጨቀጨቅኩ አሰለችሽ ይቅርታ። ይቅርታ የሚያስጠይቅ ስተት አልሰራም መስሎኝ ሊሆን ይችላል። ለነገሩ ይሄ የመጨረሻ ንግግራችን ሳይሆን አይቀርም። ክብሩም ለምንድነው እኔ እንደመጥፎ ሴት የምታይኝ? እኔ እንደዛ ማለት አይደለም። ብቻ ባልፈልግም አንድ ነገር ልንገርሽ። ከእንግዲህ በፍቅር ጉዳይ ፊትሽ አልቆም ማለት ለፍቅር ማፍቀር ብቻ ሳይሆን መፈቀርም ትርጉም አለው። ስለ ሁሉም ነገር አመሰግናለሁ። ሰው አንተ እዛው አንተ አትገባ። ለምንድን ነው ማልገባ? ምን ሆንኩ ትላለህ እንዴ? ደግሞ ሰካራ አፍ ምን እንደሚሸት አይተው አቦ በእናትህ ዶዶራንት ነፍቼበታል እንዴ? አፍ ላይ ለዚህ ነው አፍ ብብት ቢሸተኝ። እንዴት ታካብዳላችሁ? ሰውዬው ራሱ ኃይለኛ ጥንባሻም አይደል እንዴ? ዝም በል እባክህ። እንዳንተ ሌሊቱን ሙሉ ሲግፍ የሚያድር መሰለ። በዛ ላይ እንዳንተ አፉ ላይ ምን እንደዚህ አፍጠህ ታየኛለህ? አፉ ይሸታል እኮ። አውራፍ አንተ ታርፍ እንዴ? ልቀቅ በቃ ይድግባ በቃ። ስማ ስትወጣ አልባለሁ። እሺ ላም ስለመረቃታችሁ ጉዳይ ምን ላይ ደረስን ነበር ያላችሁት? ያው በእኛ በኩል ያለው በኮሚቴ ደረጃ በእናንተ በኩል ምን? በእኛ በኩል የመጽሔቱ ጉዳይ
ምን ነበር ያላችሁ? በእኛ በኩል የመጽሔት ማሳተም ጉዳይ ነው ያለው። ያው የሥራ ክፍል ስለነበረ በተወሰነ ደረጃ ትምህርት ቤት ውስጥ በሚደረገው የምረቃ ዝግጅት ጉዳይ ላይ በተለይ ገንዘብን በተመለከተ ሁሉ እናንተ እንድትይዙት አስረግጬ ነግሬያችኋለሁ። ኮሚቴ ሁሉ የራሱ የሆነ ድርሻ አለው። ፎቶ የሚያስነሳ፣ ገንዘብ የሚሰበስብ እንዲሁም ሌሎች ጉዳዮችን የሚፈጽሙ ኮሚቴዎች በዘንድሮ የምርቃት ጉዳይ ላይ ምንም አይነት ችግር መስማት አልፈልግም። ተማሪ ገንዘብ አጎደለ፣ ተማሪ ገንዘብ ይዞ ጠፋ የሚለውን ወሬ ፈጽሞ መስማት አልፈልግም። ይገባናል። ከኛ የሚጠበቀውን ሁሉ በአግባቡ እየተወጣን ነው አይደለም እንዴ? አዎ የኛን ድርሻ ተወጥተን ጨርሰናል። ለማንኛውም ምንም አይነት ችግር መስማት አልፈልግም። ጥሩ። እንደውም አሁን ስብሰባ ስላለን ያለውን ነገር እናሳውቅ። ከተማችን ጸጥ ረጭ እስኪል በመትጋት ቀረጥና ግብር የማይከፍሉ የመንገድ ዳር ነጋዴዎችን በመቆጣጠርህ ይሄ በየጉራንጉሩ ሐሺሽና ሺሻ የሚጠቀሙ ቦዘኔዎችን በመቆጣጠርህ ላደረከው አስተዋጽኦ አንተ ከፍተኛ ሰውዬ አንተ እኔ የምለው እንደ ሰላቢ ያደርጋል እንዴ? ምን ላድርግ ኮነሬ፣ ዘመናዊውም ባህላዊውም ሕክምናው አልቀረኝም። ይሁን ብዬ ጸብንም ሞክሬያለሁ። ፊኛዬን የሸሸገው ሰይጣን ግን ሊገኝ አልቻለም። በዚህ ምክንያት ስንት ሌባ አምልጧል። ችግር የለውም፣ እዘጋዋለሁ። ዝጋው። እሺ። ለማንኛውም ባደረከው አስተዋጽኦ በትጋትህ እኔም ሆንኩኝ መንግስት ላደረከው ከፍተኛ ቆይ የምትላት ነገር እኮ ስላለ ነው ይሄንን ታላቅ ሽልማት ተበርክቶልሃል። እንዴ 500 ብር 500? እሺ እኔ እኮ ያልኩኝ ያለው በዚህ ጊዜ ቶሎ ብለን ካላዘዝን አይደርስም። ስለዚህ ያልከፈለው የራሱ ጉዳይ እንነጋገርና ማተሚያ ቤት መርጠ እንዘዝ። ይኸውልህ የሳው ሁሉም ተማሪ እኮ መጽሔት ማሰራት ይፈልጋል። አቅም አጥቶ ነው። እና የሰው አቅም ግንባታ ነው ያለሽ ማን ነው? ምንድነው የምትይው አንቺ? በተቻለን አቅም መርዳት የምንችለው ነገር ካለ አቅም የሌላቸውን ልጆች ብንረዳ ችግር አለው? እሰየኔ ልጆ። እሺ ሄዋን እኮ አቅም ለሌላቸው ለ10 ተማሪዎች ከፍላለች። እሷን እንኳን ታያት። እሷ ለሴቶች አዝና ሳይሆን ወንዶችን የበለጠ ስለመሰላት ነው ያደረገችው። ለምን እንደዚህ አናደርግም? የከፈለው ተማሪ ፎቶ ስሙና ጥቅሱ አብሮ ይወጣለት። ያልከፈለው ደግሞ ከመጽሔቱ ጀርባ ላይ ስሙ ይጻፍና የሚቀጥለው ፓርት ላይ ይወጣል ብለን እናስቀምጥ። አይመስላችሁ? አንዳንድ ጊዜ ሐሳብ ስታነሱ ለምን የትምህርት ደረጃችሁን ዝቅ የሚያደርግ ሐሳብ ታነሳላችሁ? በቃ ወደ ማጠቃለሉ ብንሄድ ይሻላል። ነገ ብሩን አምጡና ለማተሚያ ቤት ይከፈል። የጉዞ ብር ግን ላልተወሰነ ጊዜ ይራዘም። እናንተ ከፍላችሁ ሪሲቱን ይዛችሁ ነው፣ እኛ ደግሞ ስፖንሰር እንፈልጋለን። በተቻላችሁ መጠን በጤና ጉዳይ ላይ የሚያተኮሩ ድርጅቶች ላይ ፎከስ አድርጉ። ምክንያቱም እነ ፋሲካን የመሳሰሉ ቆንጆ ልጆች ይዘን ሄደን ቡጊና ሻሻ ተጫውተን አንመጣም። ቢያንስ 1-2 ካርቶን ኮንዶም የሚሰጥ ስፖንሰር ያስፈልጋል። ልጅቷን አሳበድካት አይደል? በቃ ያንተ ወሬ ከጭንስራ አይወጣማ። ከሱ ውጪ ይሄን ያህል አንገብጋቢና የሚወራለት ምን ጉዳይ አለ አይደለ? ክብሮ መጣው እስቲ። ይሄ ልጅ ግን በጣም አንጀቴን እየበላኝ ነው። እኔ እኮ ፈቃደኛ ካልሆነች ለምን አይተዋትም? ሴሚስተሩ ሙሉ እሷን እያብሰለሰለ ትምህርቱ እያሽቆለቆለ ሰውነቱ እየተቆለወለ እኮ ነው ያለው። ያፈቀሩትን ማግኘት ግን ለክብሮም ሲባል መብት ቢሆን ደስ ይለኝ ነበር። አይ ሴት ግን እንዲህ እንዳላፈጉ
በእጅ ላይ ሲወድቁ ደግሞ ንዝንዝና ጭቅጭቃቸው መከራ ከዚህ ሁሉ ምን ያጨቃጨቅ መታ ያደረክ ላጥ መታ ምን ነው ችግር አለ የለም አንተ አትመታ ምን ከበሩ ድሮም ሔዋን ላይ ለምን ጥብቅ እንዳለ ግን አልገባኝ ዝም ብሎ ልጅቷን ባለ መስመር ሞባይል አደረጋት ሃይ ሃይ ፈልገሽ ነበር መሰለኝ ማኔ ሶስና ሔዋን ትፈልጋለች ብላኝ መጣሁት አይ ምን ነው ጠፋ ብዬ ነው እንጂ ጥሪ አላልኳት ኦኬ ካልፈለግሽ መምጣት ካልቀረ ትንሽ ተጫወትና ትሄዳለህ ብቻው ደስ ይለኝ ነበር እኮ እንድትጫወት ነው ቁጭ በል ያልኩ አንቺ ከኔ ጋር መጫወት የሚያስደስትሽ አይመስለኝም ነበር ማለት እንጃ ምናልባት የፍቅር ጥያቄ ጠይቄ ስለጨቀጨኩሽ ከኔ መረቅ ፈልገሽ ሊሆን ይችላል ደግሞ መፈቀር ያስደስታል እንጂ ያስከፋ ያው ባይሆንማ መልስ ሰጪኝ ነበር መልስ ቢያስከፋስ ልብሽ የሚልሽን ከነገርሽኝ ብዙ አልከፋም ልቤ ምን የሚል ይመስላል እሱን አንቺ ነሽ የምታውቂው አፍሽ ግን እሺም እምቢም አላለም እስቲ አስቢ 2 አመት ሙሉ ለጥያቄ ምንም መልስ አልሰጠሽኝም ሐሳብሽ ምን እንደሆነ ማወቅ አልቻልኩም ስቀርብሽ ትርቂኛለሽ ስርቅሽ ትቀርቢኛለሽ ዝም ብዬ ሳስበው 2 ልብ ውስጥ ሆነሽ የምትወላው ይመስለኛል ሲጀመር 2 ልብ ውስጥ አይደለም እንዴ ለምትወደው ሰው 2 አመት ምን ማለት አይደለም ክርስቶስ እኮ ለኛ ፍቅር ሲል ሞቷል ክርስቶስ የሞተው ፍቅሩ ስላልገባን ነው እሺ ምን ሆኖ ነው ክብሮ ምን ብለሽ ነው እንቅጭ ውስጥ ነግረው ያልደርስም ምን ብላ ነው ቅጩ የምትነግረው እንደማይመጣጠኑና እንደማያስፈልጋት ነግረው ጭቆና ሜዳል አረጋው ይሄ ልጅ ግን ቢቱ እስኪ ዝም በይ እሷ አፋላት ይሄ ልትነግሪው ነው ጥሬው ያልሽ የክብሮም ትክክለኛውን ባህሪ ዛሬ ነው ያየሁት እኔ እኮ አንዳንዴ ምን እንደምታስቢ ራሱ አይገባኝም አፍሽ ሌላ ልብሽ ሌላ ሁለቱም የራሷ ናቸው አንቺ ምን አገባሽ እንዴት አያገባኝ ጓደኛዬ መፈቀሯን ደስተት ስታዩ ዝም ብዬ ማየት አለብኝ ቆይ አንቺ ፍቅር ማይገባሽ ከሆነ ሁሉም ሰው እንዳንቺ መሆን አለበት አንቺ ገባሽ የለ ሄርሽ ለምን አታሳዩ በቃ አትጨቃጨቁ እሱ እንደሆነ የትም አይሄድም ወንድ ልጅ ያገኝሽ ድረስ ነው የሚለሰልሰው ካገኝሽ በኋላ ይቆረቆርሻል ተይሄዊ አትፈትኙ እንደውም እኮ አንቺን አፍቅሮ በመለውጡ በጣም መደሰት ነበረብሽ ኧረ እባክሽ ዝም በይ እስኪ ያገኛት ነው አትሳሳቺ ክብሮምን የመሰለ ወንድማ 7 ጊዜ ብትፈጠሪ ማታገኙ ምን ስለሆነ በዚህ አይነት አንቺን አይደለም ወን ሸይጣንም አይጠብስሽ ኦ በቃ ይሄን ፋይል ዝጉት እንዴ ካሁን በኋላ ማንንም ሰው ስለ ክብሮም ሆነ ስለማንንም ወንድ ያነሳብኝ አልፈልግም ምንድነው ያለ ወንድ መኖር አንችልም እንዴ በደንብ እንችላለን እንጂ እኔ ግን ጤነኛ ሴት ስለሆን ከወንድ ውጪ መኖር አልችልም እስቲ አባባልሽን ግልጽ አድርጊው አዳም ብቻውን እንዳይሆን ሔዋንን ፈጠረለት ይሄው የኛ ሔዋን ደግሞ ብቻዋን ናት እሱ ያንኮራፉ ይተኛሉ እንቅልፍ ባይኔ ዞሮ ያውቅ ሆዳሞች ያስቋቸው ሌቦች ቢለቀቁ 500,000 አይዘርፉ ጭቆያ ምን አባቱ ሆና ነው ማትከፍቱ እኔ በመደበደበው በር እስክታዩረሽ ነው እንደማሰሚ ነው እንደ ዲጄ ጆሮሽ ላይ ኤርፎን ሰክተሽ ነው መሰሪ መድፋት ነበር ድንዛዣ ለነገሩ ምን ይመታል ትንኝ ከማንም አሳዳጊ ከጨቆነው ጋር የምንታገለውኛ ለሊት ብርድ እየነጨን ሩዜል ላይ መስል ህዝቡ የሚያንኮራፋብንኛ ከማንም አረቂያም ጋር የምንታኮሰውኛ የሚሸለሙ ሌላ የሸዋን ግዛው በአገሩ የማረግ ሽልማት ይበዛብኛል ግድ የለም ለሴት ብለህማ እንደዚህ መሆን የለብህም ቆይ ምንድነው ያለች በፍጹም እንደዚህ ትናገረኛለች ብዬ አልጠብቅም ጀብደኝነት ሲጠፋ ንቃ ይሆናል ፍቅርን በዱላ ሳይሆን በፍቅር ነው የምትገዛው እሺ ትዝበል ቆይ አንተ ለምን አትናገርም ምንድነው ያለች 2 አመት ምን አላት ክርስቶስ ስለኛ ሲል ሞቱ የለም ምናምን እንዴ ስማ
ክርስቶስ እኮ የሞተው ለእንደኛ አይነቶቹ ምስኪን እንጂ ለእንደሱ አይነት ቀበጥ አይደለም። ደፋር እኔም እኮ ድሮብ ስነግራችሁ አልሰማም ብላችሁ ነው እንጂ ለወንድ ልጅ ያላት ጥላቻ ከቁመቷ በላይ ነው። እኔ ስለሰደበች ምናምን አይደለም። እቺ ወንድና ወጥ መርገጥ ግን ትፈልጋለች። እኔ ምለው እናቷም አባቷም ሴት ናቸው እንዴ? ቆይ ምን ማለት ነው እንደዚህ ይሄን ያህል ጥላቻ? ድሮንም ሀብታም መች ፍቅር ያውቃል? መብላት መጠጣት አትዋት በእናትህ። ኧረ ጥንቅር ብላ ትቅር። ክብሮም ይሙት ቀረባት። እኔ እኮ ፎቶሽን ፌስቡክ ላይ ባወጣልሽ ልክ እንደ ሲኒማ ቤት ነው ከውጭም ከሀገር ውስጥም በወረፋ ነበር የምታስተናግጁ። መጀመሪያ ትምህርትሽን ጨርሽ ብዬ ነው እኔ። ክብሮም የእውነት ትበዛባታለ። ደሞቺ ከሷም ብሶቺ ብብት አቋም መጽሐፍ ላይ ምን ይላል መሰለ? የመጨረሻው ዘመን ሲመጣ ሴቶች ከወንዶች ይልቅ እልፍ አላፍ ይሆናሉ ይላል። የዛኔ ልክ እንዳክሶን 5 6 ማፈስ ነው በቃ። አምላኬ ከዛ አክሲዮን ድርሻ ሳይኖረኝ እንዳገለኝ ስለ ሴት ያነበብኩት ልንገራችሁ። በዚህ ዓለም ላይ ያሉ ወንድና ሴቶች ቢጋቡ 200 ሚሊዮን ሴቶች ያለ ባል ይቀራሉ። ግን ይህ መረጃ የደረሳቸው አስተዋይ ሴቶች መጀመሪያ የጠየቃቸውን ወንድ በማግባት ላይ ይገኛሉ። የደፈረው አዎ ይሄ መረጃ ለሔዋን አልደረሳትም ማለት ነው። ክላስ የለም አይደል? ለምን አንሄድም? አንተ ቁጭ ብለን ስንጠብቅ ነበር። እናንተ ሄዱ፣ እኔ የምጠብቃችሁ ካለች እሺ። አጅሬው ወንድም ምንድነው ብቻ መቆዘም? ስልክን ለምንድን ነው ያላነሳው? ስልኬ ሜታ ቤት ቻርጅ እያደረገ ነበር። ኦኬ ነሽ? ሰላም ነው? አንበሳ ሲያረጅ የዝንብ መጫወቻ ይሆናል አሉ። እቺ ማትረባ ከንቱ ልብህን አጠፋችሁ አይደል? አሁን እሱን ተውትና ወደ ዋናው ቁም ነገር እንግባ። ምንድነው ያሰባችሁት? የኔ በ25000 ተስማምተናል። እሱ በ23 ያለውስ? ባኬኔ ሪሲት አልሰራም ብሎኛል። በቃ የኔ በ25000 ተስማምተናል። 1500 ብር በጭቁኝ ብሏል። በቃ ሪሲቱን ግን በ35000 ይሰራዋል። ምን ነው ተጠራጠራችሁኝ እንዴ? እኔ ራስ ፈርቅ ልትይዝ ይሆናል። እኔ በእናንተ ላይ ፈርቅ ይዛለሁ? እንኳን በእኛ በራሳት ይዝን ፈርቅ ከንቱ ነው። እሺ አይ ለዚህም ንግግር አፍ ላይ ዶድራንት ንፋበት። እሺ ለማንኛውም ግን እናንተ ናችሁ ሄዳችሁ የምትከፍሉት። እሺ እንዴ አንተ ልትሄድ ነው? ነጭ ካላየች ማሰጥ እቺክ ጠብሷል መሰለኝው። ከላይ ወተት ከታች ድራፍት መስሎ ሊሄድላት ነው። ለማንኛውም ሙሉ ብሩን ይዘን እንሄድና ከሆነ ሆነ፣ ካልሆነ ግን ሂሳቡን ከፍለን እንመጣለን። 35000 ማለት ነው። ካልተሳካ ማለት ነው። ዛሬ ደግሞ የመጨረሻ ቀን መሆኑን አትርሱ። እኔ ተሳካም አልተሳካም ከዚህ በር ላይ ሱፍና ጫማ ፈልጋለሁ። በእናትሽ ክብሮም ሽቶ ነገር አምጪልኝ። አንተ ምን እየሰራህ ነው? ምንም። ቅዱስ ገብርኤል መሽኒያ ሂድፈ ነው። አሜን። አብሮ ሂድፈ ነው ማለት እንትን ማተሚያ ቤት የሚሰራው ሪሲቱን የሚሰራል ልጅ እዚህ ጋር ነው ቤቱ። ቼክ ላድርገው አይሻልም? ኦኬ ቶሎ በልሽ። በጣም ቆይ። ታዲያ ቅድም ለምን አልነገረንም? ሪሲቱ ግን እዚህ አይመስልም። እና አንተ የልጅ ግን ሪሲቱ ጋር አይደለም ሄደው። እና የት ነው ሄደው? ያሟል ይሄ ልጅ ግን እሺ ናላሳይ ይሄው ምን እያረክ ነው? ምን አረኩ ትለኛለህ እንዴ? ምንድነው ያስከው? ኤማ ከገነት ነው የመጣው፣ ወደ ገነትም ይወስዳል። በጣም ነው ማዝነው። በዚህ መልኩ ግን ጠብቄ ያላቀ እኮ ቶ የመጨረሻ እዚህ ክብሮም በጣም ነው ግን አይደለም እኮ ክብሮም። ፍሬድ ፖሊሶች መጣ። ሩጡ እንትና ሩጡ ፕሊዝ ያም ፖሊስ
አባታችሁ ሄዱ አሽሻዎች አንዴ እጅ እስክትገቢ ነው እጭ እውነትም ገብርኤል ደፍኖ በገላገለኝ ሄሎ ዝናው እየጠበቅኳት ነው ገና ምን የምብር አረ መጣው እንነጋገራለን መጣው ምንድነው የምብር ነው የጠፋው ምንድነው የምትቀልዱት ባክ ማንንም አልቀለድም እና ምንድነው በሰዓት ትቀልዳላችሁ እንዴ ልጅቷ እኮ እየመጣች ነው የቀለድን አይደለም እንዴ የናዲያትን ብሩ ጠፍቷል የቱ ብር 35000 ብሩ ጠፍቷል ምን እንዳይነ ቀልድ አይስማማኝም ጭቃው ውስጣውንም እየፈለግነው ነው እዛው የጣላችሁበት ቦታ ፈልጉ እኔ ያገባኝ ምን ማለት ነው ያገባኝ እንዴት እና የትም ስትንዘላዘሉ የጣላችሁት እና ምንድነው በቃ ጠፋ እንዴት ጠፋ ብርን የሚያክል ነገር እንዴት ጠፋ በቃ ጠፋ እኔ ደግሞ አያገባኝ ኮሽ ተረጋጉ እንዴ ብር እንጂ ሰነ እኮ አይደለም የጠፋው ይብርታ ልብስን አንተ ልብስን አቤት ኮሎኔል አራለው እታች ሽንት ቤት ነኝ አለው እዛው ታችኛው ሽንት ቤት አሁኑኑ እመጣለሁ እሺ አንቺ ይሄንን ጥሩ ቦታ አስቀምጪ ኃይለኛ መረጃ ነው እናንተ ማለት ከገባችሁበት ጭቃ የማትሻሉ ደደቦች ናችሁ አንተ ሰውን የሚያክል ፍጡር ደደብ አይባልም የኔ ደደብ ዋናው ለመጽሔቱ ብር መጥፋት ተጠያቂ ነው የመጽሔት ብር ምናምን ጠፋ ስትሉ ሰማው ልበል ማለት ጠፋ ማለት ምን ማለት ነው ዝም ብለህ ከመሬት ተነስተህ ብር ጠፋ ጣላችሁ ምናምን ስትሉ ሰማው ትላለህ እንዴ አይ እኔ እኮ የሰማው መስሎኝ ነው ሳልፋው ታዲያ ዝም ብለህ ሰማው ብለህ ሳታጣራ አታውራ እቺ ማናት መጽሔት የሚሏት አካውንቲንግ ተማሪዋን ታውቃታለህ መጽሔት አላቃ የሷን እንኳን አታውቃት አንገቷ ላይ ያለውን ሀሳብ ታውቀዋለህ መጽሔት አንገት ላይ አላቆም እሱን አላቆም ዝም ብለህ ሳታውቃት ትናገርሽ መጽሔት አንገት ላይ የነበረው ሀብል ስለጠፋ ብር ነገር እናዋጣላት ምናምን እያልን ነው አይደል እንዴ አዎ እናዋጣ ከቻልክ አንተ ጀምር ታዋጣል አይ በእውነት አልያዝኩም ኧረ ጣጣ የለውም ባሪክ ንቂው ጣጣ የለውም ኦኬ እንዳችን ሰራኩት ነው ኧረ ምንም አልሰረክሽም ላሽ በይ ብቻ እንጂ አንተ እንዴት ነው የመጣልህ ገላገልከን እኮ እኔ ቢሆን ነው ይተረተር ነበር 35 ጠፍቶ መጽሔቱን አዘዛችሁ? አዎ ታዟል። እንዴ ነው ዝም አላችሁ? ወሬያችሁ ጾታ ይመርጥ ጀመር እንዴ? እንደውም በጣም ስንፈልግሽ ነው የመጣሽው ፋሲል። ምን ወንድና ሴት ሲጫመሱ ስላልሞከርኩት አላውቀውም። በእውነት በቃ ወደ ላይብረሪ እየሄድኩ ነው። ይቅርታ። ኪታ አባዟ ነው መታስንቅር ያለች እንዴ? እቺ እኮ ልም ያለችው ሄሊኮፕተር እኮ ነች። ታዲያስ በሉ ከግቢ ካልወጣን መነጋገር አንችልም ይመስለኛል። እሺ ታዲያ ምን እናድርግ? ጓደኞቻችንን እንጠይቅ እምቢ፣ ከባንክ እንበደር እምቢ እና ቴሌቶን እናዘጋጅ። አሪፍ ሐሳብ። ቴሌቶኑ ክብሮ የእናንተን ቤት ብናከራየውስ? ምን? አዎ መሬት ላይ የማይወድቅ ምርጥ ሐሳብ። 1-3 ወር እናከራያለን፣ ብራችን እንቀበላለን፣ ኮንዶሚኒየም እንከራያለን። ከዛ የቀረውን ብር በስመሽ ባንክ እናስቀምጣለን። ነገርኳችሁ፣ የማይሆን ነገር ነው። ያማችኋል። ከእናንተ ጋር ተቆራሩጡኝ ነው እንደፈለጋችሁ። ይሄን የሚያክል ቤት ለብቻ
ታቅፎ መቀመጡ ላንተስ ምን ያደርግልህ? ነገርኩ በቃ የማይሆን ነገር ነው። ሌላ ነገር ብታስቡ ይሻላል። እናቴ እኮ እኔን እያማከረች አይደለም ወደዚህ የምትመጣው። እናንተ ከዶርም ይሻላችኋል ብዬ ባመጣችሁ ጭራሽ ይከራይ ትላላችሁ ነው። አንተና አንተ አንዴ ቢሮ ትፈልጋለህ። የመጽሔት ማሳተሚያውን ብር ጠፋብን እንዳላችሁ ሰማሁ። ለ500 ብር ሽልማት ብለው የማረግ ስም ሲሰጧት አያፍሩ። ምን አባቱ ያፈጥብኛል? ምንድነው? ቤቱን እኮ ጦር ሜዳ ያረከው። ይልና አንድ ጃምቦ ይዘና። ሰላም ነው ሸዋንግዛው? እዚህ ቤት ትጠቀማለህ እንዴ? ምንድነው እዚህ ቤት ለመግባት የተለየ ነገር ነው ወይንስ መግቢያ ቪዛ ይጠይቃል? እንደዛ ማለት አይደለም። ወይ ምን ለማለት ነው? ሸዋንግዛው አዞ መብላት አይችልም? ምን እያልክ ነው? ኧረ እኔ እንደዛ አላልኩም። ብትፈልግ አዝልሃለሁ። ይሄ ድፍረት ነው። እሺ በቃ ካጠፋው ይቅርታ። አው ገባ እየጠበቁህ ነው። ያንዳ በዋዜ ተነክሮ አይበላም። እዚህ ፊት ለፊቴ የተቀመጠውን ዝም አስወጣልኝ፣ አለበለዚያ ጫፍ ልቅልልኝ። ረጌታ የቤቱ ደንበኛ ማዟል። ካተሰ ታዲያ እኔ ላይ ለምንድን ነው አይኑን የሚያጎርጠው? ሳቆይ በገዛ ገንዘቡ መሳቀቅ መጨናነቅ አለበት እንዴ? እሺ እስኪመጣ ማዟል ጌታ። እኔ ፈረስ መያዣ ይሆናል ያዘዘው። ረጌታ የዚህ ቤቱ ላይ አይሸጥም። በላት ትከራከረኝ። የፈረስ ኮቴ ማዘዝ ይችላል፣ ግን አይኑን እኔ ላይ እንዳያጎርጥ። ካሁን ወዲያ እኔ ላይ ካጎረጠ ወስጄ ነው መጨምረው። እዚህ ካስቀምጥሽው የታል? እዚህ ነበር ያስቀመጥኩት። ኮማን እንደምትሰጠው ማን እንዳነሳው አላውቅም። ይሄ ይሁን እንዴ? አዎ ልጅሽን ምን ይወሰነ እግዚአብሔር ማንም አልወሰደው እንዴ? Hearing Danach gibi. በተለይ አንቺኛው ስሚ እንደዛ ምርጥ ወንድ ነው ያልሽ የምትለፈልፊለት ልጅ ለመጤት ሰበሰበ 35 ሺህ ብር ቅርጥፍ አድርጎ በልቶ አላየውም ብሎ ጉዳይ አለ። ክብሩን እንዲያደርገው አይገርምም? ሄዋኔ እግዚአብሔር አውጥቶሻል። እንዴት? ምን እንዴት አለው? ጠብሷ ቢሆን ኖሮ እኮ አብራ በላሽ ትባል ነበረ። ውይ ቀናነት ስለማይከፈልበት ምን አለ ቀና ነገር ብታስብ። አንቺ ደግሞ ሁልጊዜ መጽሐፍ ቅዱስ ቃል ታወሪልሽ አይሰለችሽም? ቆይ ብሩ ይጥፋበት ያጥፋው ምን የምታውቂው ነገር አለ? እንዳየሰው ቅርጥፍ አድርጎ በላሽ ትንሽ አታፍሪ? እሱ ደግሞ እንዳያደርግምሽ እና ምን ተባሉ? ብሩን ካላመጡ መመረቅ እንደማይችሉ የተነገራቸው። አግባብ አይደለም። አዎ ብሩ ሌላ መመረቅ ሌላ። ዞሮ ዞሮ እጃቸውን አግኝተው እሱን እግዚአብሔር ነው የሚያውቀው። ግን አንቺ ሀሳብሽ ተሳካልሽ፣ ደስ ይበልሽ። ምን ይሳካል? አላማሽ የዋና ክብሩን ማጣላት ነበር፣ ተጣሉ። ሶሲ ፍቅር የእጃ መልክ አለበት ሰው ጋር ሙድ የለውም። አንቺ የምትይው እውነት ቢሆን እንኳን ፍቅር ማለት መጥፎንም ጥሩንም መውደድ ማለት ነው። አትሳሳቺ። ጥሩን መብላት ሲቻል ከመጥፎ ምን አለኝ? ህይወት አጭር ናት። በፍልስፍና ለመጨማለቅ ጊዜ የለኝም እንዳንቺ። ድሮንም እኛ ሴቶች ስንባል የጓደኛችን ጥሩ ነገር አላስተው ተፈጥኖ የሚያል ነገር ገንዘብ ውስጥ ተፋብራ ነበር። እሱ ንገረኛል። እናንተ ግን ለምንድን ነው ለኔ የማታስቡ? በቦሌም በባሌም በየኔ መመረቅ አለብኝ፣ አለበለዚያ ግን እኔን ይከልሱኛል። ክላሽ ብሶቱ ሁላችንም ጋር አለሽ። ደግሞ ለበጎ ነው ሲል ትንሽ ያለ የዛ ፖሊስ ያውላሽን ጣናታችን ላይ ሲፈስ ለበጎ ነው። ትኩስ የቦካ ጭቃ ውስጥ የሚገባ ነው ለበጎ ነው። እንጦጦ ሲገባው እሱ ስለጣሉ ነው ለበጎ ነው። በስቃት ሳቅ እሺ፣ በደንብ ሳቅ። ዲግሪን ከየት ፍሩት እንደ ስኳር ተገዛው መስሏል። ደርሳ ይኸውልህ በስኳርም ይሁን በጨው አሁን በማመጣው ሐሳብ ካልተስማማችሁ
የሚችላት ነበረች እንዴ? ያንቺ በሁለት ይሆናል። ሰሞኑንማ የሆነ የደበረሽ ነገር አለ። አልደበረኝም። እንዴት ዛረገሽ እንዴ? ኤሌክትሪክ ልበልሽ ፎንቃ ነው እንዴ? ከሞት ተደብሎ አንቺ ደግሞ አሞኝ ነው የቀረሁት ብለሻል። እኔ የምልሽ የነሱ ነገር እንዴት ሆነ? አንቺ ምን አገባሽ? ለምን ጦሮጦ ሳይገቡ? አይ ቢያንስ እንኳን ትምህርታቸው ማቋረጥ የለባቸውም ብዬ ነው እንጂ እሱማ አይገባኝም። እነሱ መታያቁ እንዴት ይመጣሉ? በ3 ቀን የሚያልቅ ብር እኮ አይደለም የዘረፉት። እስኪ ዝም በይ። የወንድ ጦስ ብዙ እንደሚያስለፈልፍ ባንቺ ነው የተረዳሁት። ደግሞ ለወንድ ሁሉም አንድ ላይ ቢጨፈለቁ አንድ ሴት አይወጣችሁ። አብዛኞቹ እንደውም ኤክስፓየርድ ያደረጉ ናቸው። ለማንኛውም ቲቪዬ በሽታሽ ምንም ይሁን ራሳማን ተግሪ ጥሩ ነው። መቼም እናንተን ገምግሙ ማለት ይከብዳል። ቢሆንም ግን ለማን ነው? ለፍቅረኛዬ ነው። ቲቪ ግን ባሏን በቁምጣ አይተሽዋል? በዛ ቀጭን እግሩ ላይ ብዙ ጸጉር በቅሎበት 50 እግር ነው የሚመስለው። መቼም እንዳንቺ በቫላንታይን ዴይ ቦርሳ አቅፎ ከመዞር ይሻላል። እንዴ ነገ ቫላንታይን ዴይ? እኔ እኮ የሚገርመኝ ፍቅር ሳይኖር እንዴት ፍቅረኞች ቀን ይከበራል? አይ ፍቅር ማጣት ካርዱ አሪፍ ነው። አይገርም ግን ነገ ቫላንታይን ዴይ መሆኑን ፍጹም አላወኩም ነበር። ይሄ ነገ የት እንዋል? ከየት ነው? ማንስ ብለሽ ነው ቤት የምትዩ? እኔ ለምስመው ምራቋን ከምትት ይሻላታል። አንቺ ግን ነገ ግዴታ ብቻሽ መዋል አለብሽ። ለምን ብዬ? የወንድ ጥረት ስላለብሽ ነው። ክብሮሜ የፈጣሪ ፍቅሩ ቢገባን ኖሮ እኮ አይሰቀልም ነበር። አሁንስ ገብቶናል? እኔ ግን ገብቶኛል። አፍቅር ያለው ብለህ ምን ይመስላል? አንተ ነኝ ያፈቀርከኝ ቀን እድለኛ እንደሆንኩ ተሰማኝ። አላምንሽ። እመነኝ ክብሮሜ፣ እውነት በቄስ ቫላንታይን እምልሃለሁ። ነገ ቫላንታይን ዴይ ነው። መጀመሪያ የተገናኘንበት ቦታ Sun in the sky, you know how I feel. Breeze drifting on by, you know how I feel. It's a new dawn, it's a new day, it's a new life for me. And I'm feeling good. Fish in the sea, you know how I feel. River running free, you know how I feel. Blossom. ምንድነው? ጎማው ተንፍሷል። እና ሌላ አይደል እንዴ? እንዴ ሁለቱም እኮ ነው የተነፈሰው። እንዴት ነው ሁለቱም የተነፈሰው? ያው ስገባ ደህና ጎማ ነበር። እሺ አሁን ምንድነው መስለው? ቆዩን አንድ ባለ ታክሲ አለ። እንደውም ሌላ አንድ ታክሲ መጣ። ሰላም ነው አለቃ። እዚህ ሸገር መናፈሻ መቶር ትከፍያለሽ። አራ አስተያየት አድርጊልን። ቤተሰብ ነሽ ደግሞ ጎማ ተንፍሶብን ነው አንዴ ተነፈሰ። በቃርባ ብር ትከፍያለሽ። ምን ነው ቤተሰብ ነሽ ምናምን አላልክም እንዴ? አራሃ ሄሎ ይቀጣሽ።
አንተ በምንድን ነው ያፈንካት? መንቃት በነበረበት ሰዓት እኮ አልነቃችም። እኔ ምን አውቃለሁ እንዴ? በቃ ልጁ በነገረኝ መሰረት ነው ያፈንኳት። ምናልባት አፍንጫው ላይ ስላቆየሁት ይሆናል መንቃት ያልቻለችው። አይሆንም ብዬ እየነገርኩ እማይሆን ጣጣ ውስጥ ከተትከኝ። እኔ አሽትቼ ባላስደይማት ቀቦጣው አስይዛን ነበር። መምሩ ጸበሉ ይተውት ነቅታ ላጠላቶ ቶሎ በላቶ ይቅቢ ያለው አጥንትሽ ነው ቃጭ ከተዋት ጀምሮ በተደጋጋሚ ስደውልላት ስልኳን አታነሳም። የኔንም እኮ አታነሳም። ቆይ ሾፌሯ ምንድን ነው ያለች? ጎማ ተነፈሰብኝና በኮንትራት ላኳት ነው ያለኝ። ማንኛውም ትንሽ እንጠብቃትና ካልሆነ ሄጄ ፖሊስ ጣቢያ አመለክታለሁ። ኧረ እባክህን ጊዜ አትስጣለ። ምክንያት አይደለም አላነሳም ያለኝ እኮ ምንም ጊዜ የሚሰጠው ጉዳይ አይደለም። ለማንኛውም ሄጄ አንዳንድ ቦታ ደዋውዬ መልሼ ለአንቺም እደውልልሻለሁ። እሺ? ኦ አምላኬ ልጄን አደራ። ክብሮቤ ሰላም በማፍቀሬ እንጂ ከማንም አንሽ አይደለም የተሸነፍኩት። ማለት ምን ተፈጠረ? የሰማው ነገር አለ? ክብሩ ለሻንጉሊቷ የምትሰጠውን ክብር ለኔ ሰጠኝ። ምን ይታወቃል? ይሄም ለበጎ ሊሆን ይችላል። ማለት አልገባኝም። ተገናኝታችሁ ነበር? ትላንት ዛሬ ቫለንታይን ስለሆነ እንገናኝ ስትለኝ ፍቅሬን መቀበሏን ልትነግረኝ ነው ብዬ ለእናንተም ሳልነግራችሁ ዝም ብዬ ወጣሁ። ግን አልመጣችም። ስልክ ስደውልላትም አታነሳም። ሙድ እየያዘችብኝ እንደሆነ የገባኝ በጣም ዘግይቼ። እሷ እኮ ሙድ አልያዘችብኝ። ምን ፌክ እየሰራችሁ እንዳውም ብዬ ብለህ ካፉን ንጥቅ እያደረግህ አትቅለብለብ። ዝም ብለህ አዳምጥ። አይ ሴት ካሁን በኋላ አይደለም ሴ ያለባቸው ነገሮች አላምንም አልጠቀም። እኔ የምልህ ክብሮሜ ከቀረች በኋላ ለምን እንደቀረች ምናምን ደውላ አልነገረችም? ሔዋን እንደዚህ አይነት ዲሲፕሊን ኖሯት አያውቅም። ግን እኔ የምለው ለምንድን ነው ሴቶች እንደ ፔጆ ካልተገፉ ሽሮ ካልተባሉ የማይሰሩ? ባትሪያቸው አሁንም ቻርጅ መደረግ ስለሚችል እግዚአብሔርም አዘነ። እንዲህም አለ ሴትን በመፍጠሬ ተጸጸትኩ። ወንዶች ይቅርታ አድርጉልኝ። ኧረ እንደሱ አላለም። እና ምንድን ነው የሚለው? መኑ ይጠበብ ምን ማለት ነው አባ? በጣም ታሳስታለች ለማለት ነው። እርግጥ መጣለች። የት ነው የመጣችው? አይ እንደመጣች ብናስብ እንኳን ጦሰኛ ናት፣ መዘዘኛ ናት። ተሳስታለች። የልትሄድ ነው? መኝታ ቤት። ምን ትሰራለህ? ልተኛ። እዛማ አትተኛ። ለምን? ማለቴ ምን አይጥ ሞቷል መሰለኝ መኝታ ቤት በጣም ነው የሚሸጥ። ወይራ ጭሰንበታል እኮ።
እኔ ለምንድን ነው የማይሸተኝ? ምናልባት እኮ እንዴት አፍንጫ እንደፍነው ሊሆን ይችላል። አፍንጫ ላይ እንዴት እኮ በጣም ይገናኛል። አፍንጫ ሲመታ አይነ ለቅሳል፣ አይነ ሲመታ አይነ ለቅሳል። እነርፍ ጋር የሚገናኝ ካልሸተተኛ ችግር የለም። ተኛ ምክንያት ይችላል። ለምን አትወጡ? ህግና ህግ አስከባሪ ባለበት ሀገር ውስጥ ተራ የመንደር ወሮበሎች ልጄን በጠራራ ፀሐይ ይዘው ሲዘወሩ አንተ ግን በየመንደሩ ጃምቦ ታገላብጣለህ። መንግስት እኮ ደሞዝ የሚከፍልህ ህግ እንድታስከብር እንጂ የደንብ ልብስህን ፒጃማ እንድታደርገው አይደለም። ልጄ ጠዋት በላዳ ከወጣች ወዲህ አልተመለሰችም። ስለዚህ ሾፌሩን ልኬልሃለሁ። ዘቅዝቀህም ይሁን አጋድመህ እውነቱን እንዲናገር አድርገው። በቃ ጨርሻለሁ። የእናቴን ቀን ይስጠኝ። እኔ ስለዚህ ጉዳይ ምንም የማውቀው ነገር የለም። ማን ጥያቄ ይሄ ፈሰሰ ዓለም ይመን ጌታ እኔ ሰርቼ ማደር ምስኪን ታለኝ። ምስኪንነት ማንም አይነት ምስኪን ስለሆንክ ነዋ። ስንት አለሌ ሞልቶል የባለስልጣን ልጅ ያንቀጥቅብህ። እኔ ተቀጥሬ ነው የምሰራው። የላዳው ባለቤት ሌላ ሰው ነበርክ ወይ? የእናቴን ቀን ይስጠኝ ይመን ጌታ። የራስህን ቀን በአግባቡ አልተጠቀምክበትም። በሰለጠነ አካሄድ እውነቱን ብትነግረኝ ይሻላል። ይመን ጌታ በፈለጉት ለማድረግ ገብረተ ምን አባቱ 10 ጊዜ ይምልልኛል። አመሰለ እንደዚህ የተቀመጥኩት እኔ በፍጹም አላደርግም ጌታ። ካላመኑኝ ልሞት። እውነቱን ታወራለህ። ምን አባ እንደ ነብር ያስቸው አንተ ልጁን ገደላችሁት እኮ እንዴ? ምን አባው ነው የሚሞተው? ሟርተኛ ዛሬ እሱን እንደዚህ በመጥበሻ የመታ ነገ ደግሞ እኛን ተጠብተናለን። እንዴት ነው የምታስበው? እንዴት ነው የማላስበው? ምንድን ነው የምትሰራው? ሳነቃትና ቶሎ እናንሳ። ስንት ሰይጣን ያለብን? ስትተራ ምሳሌ እኮ ነው ያደርገው። ሮሚ ይሄን ያህል ጊዜ ስንተዋወቅ እንደዚህ ሰይጣን እንዳለበት ግን አላውቅም። እኔ ግን እዚህ ቤት ከዚህ በላይ መቆየት አልችልም። ለምን እንዴ? ለምን ሌሊት እንደዛ ግርግዳውን በቴስታ የመታ? ቆይ ለኔ ችግር የለውም። ይሄን ቢያገኘው አይደራመሰው በል እንዴ እዛው ራስን ቻው፣ ወደኔ አትምጣ። ይገርማል ሮሚ፣ እኔ ባላሽ ልኖረው ጭቅላት ይሄንን አክሎልን ታዲያ ምንድነው የምታወሩት? እኔ እኮ እዛ ኪችን ውስጥ የሆነ የማይታወቅ እዚህ ቤት መጋኛል። መጋኛ አይ መጋኛ ሰይጣኖች ናቸው። ሰይጣኖች መጋኛ ሰይጣን ቢኖርበት ነው እንጂ ሲወራጭ አደረው። ታዲያ ለምን አታምኑኝም? እኔ እኮ እውነቴን እኮ ነው የምላችሁ። ማታ የሆነ ነው አካል አጠጣሁት ምናምን ያልክ ስታናግር አልነበረ እኮ እኔ ራሴ ሲገባ ነው። ይኸውልህ ክብሮሜ፣ ችግር ካለብን ንገረን፣ እኛ ወንድሞች ነን። ሰይጣን ካለብን ንገረን፣ ጸበል እንወስዳለን። በቃ እንዲህ ለሊት ከመፈራገጥም ያድናል። አላምን አላችሁም እንጂ እዚህ ቤት ውስጥ ይኸውልህ አንተ ራስህ እኛን አላምን አልከን እንጂ የሆኑ ሰዎች
እያሳደዱኝ ምናምን ብለን አንገቴ እንደዚህ ታዲያ ይሄ አንገቴ እነሱ ማስለቁኝ ይሄ ባልደርስ ነበር። በዛ ላይ ደግሞ ጩኸት ሞንተር ማለት እኮ ነው የሚመስለው። ጆሮ የኛ ሆኖ ቻልነው እንጂ እኮ በሰው ነበር። አታሰማም? እኔ ከአቅሙ በላይ ሆኖበት ነው ሰምቷል። አንተ ፖሊስ ስትል ልጅን አንድ ነገር አድርገዋል። ታዲያ ምን ማድረግ ይችላል? ከተማ ውስጥ ያለ ላዳ ሁሉ ተጠርቶ እንዲመረመር አስደረጉ። ሀገሪቷ ውስጥ ባሉ ፖሊስ ጣቢያዎች አስመዝግቤ ምንም ፍንጭ ግን አልተገኘም። ያው ከተማ ጀምሮ እኮ አላፈለም። ለምን ፖሊስ ትላለህ? ሀሳብን ለምን እነሱ ላይ ትጥላለህ? ምን ማለትሽ ነው? በእኔና አንቺ አቅም እኮ ከተማውን ዞሮ መፈለግ አንችልም። ያሉን አማራጮች ፖሊሶች ብቻ ናቸው። አለመመረቃችን የደገፋችሁት ይመስላል። ስለ ብሩ አንድም ቀን ስታነሱ ይቻላል። አንተ ነህ እንጂ የረሳው። አንተ ሌሊቱ ሙሉ ለጥ ብለህ ታድራለህ፣ እኛ ግን ሌሊቱ ሙሉ እንቅልፋተን ስንቆረጠጥ እንረዳለን። ታዲያ ስትንቆራጥጣን እንዴ ከመጋቢያ ጋር ስታገለ ደረስንልህ? ሻውን የደረሰችሁበት ነገር አለ? አዎ አለ። ያንተን ግን ትዕግስትና ድጋፍ ይጠይቃል። ብር የሚያስገኝና ከሰተን ጊዜ ገነጣስ ይደርስ ነው ምን ችግር አለ? እንደዛ ከሆነ ምን እናደርጋለን መሰለህ? ሄሎ አቤት። ምን መቼ? ከቤት ተጣልታ ነበር እንዴ? ኧረ በፍጹም። እኔም ስደውልላት እኮ ስልኳን አታነሳም። አዎ ምን? ሱስና ነች የደወለች። እንዴት አወቁ? ምን? መጥፋቷ ማን ነግሯት ነው? አንተ በእናትህ አሮጌ ቴፕ የሚመስል ነገር አታጠር። ልጁንም አታጨናንቅ። ኳሽ ብዙ አላማቸው ምንም ማወቅ አይቻልም። እንግዲህ በበርሜል አልሰጣት። ታዲያ ምን ሆነ ነው የምታለቅሰው? በጣም ስለጠገበች ቁንጣ ይዟት ቁንጣ ነው። እውነት ይሁን ግን ምን ታደርጋለህ? ምን አይነት ጥያቄ ነው? አንተ ነው ማለቴ እውነት ቢሆን እርምጃ ምን ሊሆን ይችላል? ጀማላችሁ አረን ያመጣልሃለሁ። ስኒከሩ ነው ቆዳ ጫማው ነው የት እኔ እጅ አላደርግም። ልክ ነው። ተረጋግተህ ስማን። ይፈታል። ምን ፈታል? እንስማማ ብቻ ነው። የሆነ የሰናት አንደኛ በፍቅር በመቀለዷና አንተን በማጎላቷ፣ ሁለተኛ ገንዘቡን የጣልከው የሷ ፍቅር አደንዝዞ እንደሆነ በመታመኑ ኃላፊነቱን እንድትወስድ፣ ሶስተኛ ከካምፓስ ውስጥ ከሱ የተሻለ ሀብት አባሪ መኖር። እኔ ከስንት መንገድ ድረስ አቋርጬ እኮ የመጣሁት ለመመረቅ ነው። አምስተኛ የተሰጠን ጊዜ አጭር ጊዜ ነው። በዚህ አጭር ጊዜ ውስጥ የኛ ያህል ብር ከየትም ልናመጣ አንተ ግን እሷን ለመፍታት የምትሞክር ከሆነ ግን መልሰህ ነሳ። እኔ እንደዛ ለማለት ፈልጌ አይደል? እና
ቦታም ደግሞ ሁሉ ነገር ገንዘብም ቢሰጡት አንተ እዚህ ቁርጠማ አታቋርጥ። ሔዋንን ለቀቅናት ማለት አንተን ነው የምታስይዘው። ስማኝ፣ ተረጋጋ። እንፈታለን፣ ምንም ችግር የለውም። ግን መጀመሪያ አንተ በምንለው ሀሳብ ተስማማ። ይኸውልህ ክብሮም፣ ይኸውልህ አለች እናሳያለን። በእንክብካቤ ነው ደግሞ ተንከባከብናት። እዚህ ቤት መጋኛ ጥሩ መረጃ ነው። ማንን ነው የመጣው? ከኛ ጋር አብሮ የተማረ አንድ ክብሮ የሚባል ልጅ አለ። ከሷ ጋር ያለው ግንኙነት በመልኩ ነው። እወድሻለሁ የኔ ካልሆንሽ እያለ ያስቸግራት ነበር። አስቸጋሪ የሚባል አይነት ተማሪ ነው። በጣም ዊርድ ነው። ውድ ነው። ዊርድ ለማንኛውም እሱ ከትምህርት ቤት ለምጥ የተሰበሰበ 35 ሺህ ብር ዘርፍ ከግቢው ልጅ ወጣለት። ማጅራት መቼ ነው? ቶሎ ካልተያዘ ሊገላትም ይችላል። እኔ ግን አይመስለኝም። እንዴት? ክብሮም ይናል መጥፎ የሚባል ባህሪ የለም። ሔዋንም ቢሆን በፍቅር ቀረባት እንጂ አልጎዳትም። ማስረጃ አለሽ? ማስረጃ ባይኖረኝም አውቃለሁ። ፖሊስ ጋር ያንቺ ማወቅ ዋጋ ነው። ማስረጃ ከሌለሽ እናትሽ ብትክድሽ የፖሊስ ስራ እንደ ቅድም መቀደም ቀላል አይደለም። ቢሆንም ግን ስለሱ ወደ ሞት የሚወስደውን እርምጃ ከመውሰዳችን በፊት አንድ ድል ተሰጥቷል። አባትሽ ጋር ትደውያለሽ፣ ሊገሉኝ ነው የሚፈልጉትን ነገር አድርግላቸው ትያቸዋለሽ። አልልም። ቢፈልጋችሁ ማድረግ ትችላላችሁ። አልልም። ለምን ደግሞ አታደርጊው? አባቴን ስለማታውቁ አሁን ያላችሁበትን ድረስ መጥቶ ማንቁርትን ይዞ እስር ቤት ይወረወራል። አቺ አባቴ የምትይው መልአክ አይደለም፣ በሮ መጥቶ ያድንሽ። እንደ ቤተሰብ ስላየንሽ ነው ተለሳልሰን የቀረብንሽ። ተዋት፣ ለኔ ጣሉ፣ በቃ ተዋት። መቼም ሀገር ውስጥ ያለውን ዜና ሳትሰሚው አትቀሪም። ወንድ ልጅ በሴት ልጅ ላይ የሚያደርሰውን አደጋ ላይ ያጠነጠናል። እኛ የተማርንና አስተዋይ ሰዎች ስለሆነ የግድ ኢሰብአዊ ድርጊት መፈጸም አለብን። እንዴ ለደፋፈር አይሆንማ። ነገርኩህ እኮ ይሄ የኔ ስራ ነው። ተው እንደሱ አይሆንም። እከታተፋታለሁ። አንተ ስራ ማዘዝ ነው፣ እዘዘኝ። ሞተሯን ነው ማወርድላት። ነገርኩህ እኮ አይሆንማ። ለኔቶ የቀረው ይቀራል እንጂ እከታተፋታለሁ። ለላሙና እንኳን አላስቀራትም። ጠፍሯን ሁላ ነው ምክንያት። በቃ እንደ ድል ይመስላል። ምንም እድል አልሰጣትም። እንደው ምጪ አንቺ እድል እኔ ማስፈራራኝ ሙቀትና ማውጣት ጃስበላ ለምን ፈታኝ? ይችላል ነበር። ጓደኞቹ ግን እንደሚገልኝ ስተርኩኝ ነበር። ሊሆን ይችላል። አሁን ግን ነፃ መውጣት ስላለብሽ መሄድ ትችያለሽ። ነፃ መውጣት ስላለብኝ ነው። የምብር ነው የምትይው? አልሄድም። በመለቀቅሽ አልተስማማሽም? ብሩን ባታገኙም አትለቁኝም ነበር። የምብር ነው የምትይው? ይመስለኛል ብር ፈልጋችሁ ነው ያፈናችሁ። ነገርኩሽ እኮ በስህተት ነው አልኩሽ። ይልቅ ጓደኞቼ ሳይነሱ
ጓደኞቹ ቢነሱ መልሰህ ታስረኛለህ? ሄቢ ምን አለ እሺ ብትይ? ሄቢ ነው ያልከኝ? መቼም ከደቂቃዎች በፊት ሊገሉኝ ሲጣደፉ የነበሩ ጓደኞች ሀሳብ አንድ ጊዜ የሚያስቀይር የሆነ ነገር መኖር የለበትም። ምንም ነገር አታውቅም ብላ አታስብ። የፍቅር ልቤን ስንጥቅ ያደረገውን ልጅ እንደዚህ ያስብብኛል ብዬ አልገምትም። መታሰሪ ቢያሰቃይም ህመሜን አትወጣልኝ። ጥሩ አይደለም ብዬ ባስብም ጥሩነትን አይቼዋለሁ። ጥሩ አይደለም። 2 ዓመት ስጠብቅ ያጣውን ምን ላይ ዛሬ ልክ አቤ ብዙ ቢያወራ 2 ዓመት ካንተ በፍቅር ስሰቃይ ስንገላታ ነበር። ሄዊ ላጠፋው ጥፋት አንቺን በማፍቀሬ ግን አትቀልጅብኝ። አንተ 2 ዓመት ሙሉ እኔ እንዴት 2 ቀን አፈንከኝ ብዬ እጠላለሁ? ይኸውልሽ ሁሉም ነገር እኮ የተፈጠረው ሁሉም ነገር ከዚህ በኋላ ምንም አይነት ጉዳት እንዲደርስብሽ አልፈልግም። ግን እውነት ፍቅሬን ተቀበልሽ? ቆይ እንፍታው ወይስ እንዴት ነው የምንፈታው? አስረዝመን ለምን አናስር? አይደለ እንደ ዶሮ አይደለ? በእናት ይሄንን የምንሰራው ግድ የለም የምንሰራው መፈታት የለበትም። እንደው ፎቶ ላባትየው ውስጥና የሚሉትን ነገር ነው። መጀመሪያ እንደውልላችሁ። ስልክ ቁጥሩ አለ? እኔማ የለኝም። ለትዳር ስለሚፈልጋት አይደለም ያባቴው የዘበኛቸው ነው ራሱ ፈትሽ። ቆይ አንተ ባለህበት እኔ አላውራ? አናግረኝ እንጂ እያየኝ አላውራ ወይ? በጥፊ አይነን ማስተካከል ነበር። ስልካችሁን አምጡ። ካርድ እንጂ ካርድ የለም። አንተስ የተሞላ ካርድ ሞልቼበት አይደል? አንተ ሴት እንጂ ስልክ መሙላት አታውቅም። ለምን ስልክ አልደወለላት? ሄሎ፣ የሄዋን አባት ቤት ነው? ከማፊያዎቹ ክበብ ነው የደወልኩት። ሄዋን ለጊዜው እኛ ጋር ነው ያለችው። ለጊዜው ማፊያዎቹ መሆናችንን መናገራችን በቂ ነው። ኧረ እንደማመጥ እንዴ እንደማመጥ። እኔ እኮ ነኝ የደወልኩት። እየቆጠረብኝ እኮ ነው። ይኸውልህ እኛ አሁን ከርሶ ብዙ ብር እንፈልጋለን። ምን? ቆይ መልሼ እደውላለሁ። ምን ስንት አሉ? 100,000 120 ስንት አሉ? ይሄን ያህል አላሉ። ከንግግራቸው ብዙ ብር ይታየኛል። እሺና ስንት ለመጠየቅ አሰብ? ስንት ይባል? ብዙ ጠይቀን ከምንገመት ለምን 60,000 ብር አንጠይቃቸው? አንተ ምንድነው ችግር? ካንተ ኪስ አይወጣ ምን ያንቆጠቁጣል? እሳቸው ያልተንቀጠቀጡ አንተ ተንቀጠቀጣለህ እንዴ? ምን ነው? ዝም ብለህ 100,000 120,000 በላቸው። አናሰ ካሉ አስበው ይጨምሩልን ማለት ነው አይደለ? ሽሮ ዳው ያሉናና የእንጀራም ጭምር የጠፋችሁ የባለስልጣን ልጅ ነው። ሚዲያዎች የወንጀል እስኪፊት የኛ ያናፈሱት ይገኛል። ስለዚህ ከኛ ብዙ ነገር ማድረግ ይጠበቅብናል ማለት ነው። በዚህ ወንጀል ላይ የክትትል አሰራር ተለየ ሀሳብ ያለው ሰው አለ? ባሉን የክትትል አባሎች ላይ ተጨማሪ አባሎች ጨምረን በኮሌጅ ተማሪዎች ላይ ጥብቅ ምርመራ ብናደርግ መልካም ይመስለኛል። እዚህ የመከታ ሀሳብ ያለው ሰው አለ? አዎ እንፍታው። ለዚህም ሰላማዊ ሰልፍ እንውጣ። አትሊስት ብሩን እስከምንቀበል ድረስ ግዴለ የምንፍታው። አሁን ሁሉም ነገር ገብቶታል። አደጋው ለራሱን ጭምር እንደሆነ ስለሚያስብ እኔ ችግር ይፈጥራል ብዬ አላስብም። አዎ እንፍታው። በቃ ነው ችግሩን በቀላሉ ይተረዳው ይመስለኛል። ሄዋን ግፋቢል የምትቆየው እኛ ጋር ለአንድ ቀን ብቻ ነው። ከዛ በፊት ገንዘቡን ቀድመን እጃችን ካስገባን ቀድመን ልንለቃት እንችላለን። ስለዚህ ታገስና እርምጃችን ይቀር።
ታችንን በሰላም እንጀምራለን፣ እሷን በሰላም ወደ ቤቷ ትሄዳለች። የሚገርምህ ክብሮሜ ሔዋን እንኳን ምን ያህል ችግራችንን ተረድታ እየረዳችን እንደሆነ የሰው በጣም እየተባበረችን ነው። ለአባቷ ደውላ የነገረቻቸው ነገር በጣም ያስገርመኝ። አባቴ ሙት ነው የምልህ በጣም አሪፍ ልጅ ነች። እኔ ይሄን ያህል እንደምትወድ ራሱ ያወቅኩት አሁን ደውላ ነበር። ማታ እኮ ደውላ የሚገርም አባቷን እንዴት አድርጋ እንዳሳመነቻቸው በጣም የምትገርም ልጅ ነች ሔዋን በጣም ቁልፉን ስጠኝ። የምን ቁልፍ? ሌላ ነገር ውስጥ እንዳንገባ ቁልፉን ስጠኝ። ስጠኝ ቁልፉን። እኔ ጋር እኮ ቁልፍ የለም ክብሮም። አረ እንተማመን። ስጠኝ ብያለሁ፣ ስጠኝ። እኔ ጋር ቁልፍ የለም። ባንቴ ተነስ። ቆማችሁ ያላችሁ እንጂ አሮንት በእናታችሁ እንዴ! ቆማችሁ ያላችሁ እንዴ! ኢሳው አንተ ሲሄዱ ላይ እኮ ነው የመጣው በእናትህ። ኢሳው ይኸውልህ ለዚህ ነው አይደለ? ይኸውልህ ድሮም ሴት ልጅ አሳሳች መሆኗን እናውቃለን። እሺ ታላላችሁኝም እንዴ? እንደዚህ ወረቀት ጭምድድ ያርገኝ አቅሻለሁ። ቤቱ ለብቻ መቀመጥ ይከለክላል እንዴ? እንደዛማ ቢከለክል በማን እድል ራስሽ ነበርሽ የምትመጪው። አንቺ ነማዘር ነፋዘር ሌሎች ሰዎች አካባቢ ጎረቤት ነገሮች ያውቁ ምኑ ጭካኔያቸው እንዴት ነው የምታምሪው? አመሰግናለሁ። ብቻ የመሆን ስለምፈልግ ተወኝ። ደስ ይለኛል፣ ግን ምን ዋጋ አለው? ባላደራ ነኝ፣ አደራ አለብኝ፣ የፈጣሪ አደራ አለብኝ። ለማን ጥዬሽ ነው የምሄደው? ወንድና ሴት አድርጎ ፈጠረ እኔና አንቺን ማለት ነው። እኔ ለማን ጥዬ እሄዳለሁ? አደራዬን ለማን የትስ ሄደ? ምንስ መሄጃ አለኝ? ደግሞ ታውየው ወይ ያንተ ፍልስፍና ሰማይ አይደለም የሚመጣው። ስለዚህ ተወኝ አልኩህ፣ ተወኝ። ምን እንዳለ ታውቂያለሽ? ሴት ልጅ ብቻዋን ትሆን ዘንድ ደግ አይደለም ይላል። ማነው እሱ? የተሻሻለው የቤተሰብ በነገራችን ላይ ኤሳው ይባላል። ላለማስቸገር ስልኬን ለካሼራዋ ሰጥልሽ። ያንቺን ማን ነበር? በእናትህ አትጨቅጭቀኝ አልፈልግም። በእናትህ አትጨቅጭቀኝ አልፈልግም። ማ ምንድነው? ቤቱ አላፊ የለውም እንዴ? የለ እንዴ ፍሬንድ ኧረ አትልፊ፣ ነዳጅ አጨርሽ፣ በራሴ ታክሲ ሄዳለሁ። ታጠፍለው ታሪክ ይለ ትንሽ እኮ ዘጋን። በቃ አትደርሱ በና ኧረ ዲጄ አትደርሽብኝ የሚለውን ሞቃር ኧረ ተይኝ፣ ኧረ በፈጠረ ቤቱ ጋር ነው ምን ተጣጣበት እንጂ ሃይ አደገኛ ለውታችን አስገውኑ ሰዎችማ ቤተሰዩ ምን ነው ሰምሽሉ እንዴ? አስር ይዞ የሚስንፋስ ነው ነገሩን ጠርጥሬ ነበረ። እሺ አንዴ ተስማምተን ባመጣነው ሐሳብ ተስማምተን በሰላም ከገባንበት ችግር ብንወጣ ይሻላል። እንዴት ነው በሰላም የምንወጣው? ኢሳው መጣው። ኢሳው ከሆነ ወደዚህ ነው። እሺ ዳኞች ታይሰን በሜዳው ዘረረን አይደል? እስኪ ወንድ ሆነ አሁን ይምጣ ና በለው። በስንት ጊዜውታ ዝም ያለው ልጅ አትቆስቁ። በጡጦ ነው ያስተኛችሁት? ነይ በእናትሽ ሰርክዬ ብርድ ላይ ሃይ ሰርኪት ሴት አዎ ሴት እና ለሱ ወንድ ላምጣ እኔ አንሽው። በሴ የሚጀምሩ ነገሮች
አላምንም አልጠቀምም አላልኩም ነበር ቀን ቀን ነው አታማታ ብያለሁ ገብስ ኪቦር በል ባይዘው ወይ ዘበኛችን ነው ሃይ ብርድ ላይ እንዳይሞት ብዬ ያሳዝናል አይደል ብዙም አይደል ኦኬ አይ ናይ ቀደም ማታሽኝ አይደል ኮንዶም ይዛል ምንድነው ኮንዶም ይዘሃል ወይ ኮንዶም ያስፈልጋል እንዴ አርፈ ከተኛ አስፈልግም ባክ አርፈማ እንዴት ነው አርፈ የምትይ ቆይ መጣው አማሙቀሽ ጠብቂኝ እሺ እሺ ወይኔ በናትሽ ጉዶን ኩልሽ ኮንዶም እየሰልመት በመረከና ዋቀዳበታል አለለም ስትራቴጂ ዝናው በእና ልጅቷ ራቁቷን እየጠበቀች ብርድ ነው ወንድነሽ ዋስትናሽን ኪስሽ ይዘሽ ነው ምዞር የለም መሰለኝ ወይኔ ጡጦራስ ማነች ምንድነች ሴት ነች የምን ሴት ያው በቃ እንደምታዩት ሴት አንቺ ምንድነው የሚያስጮሽ ዘበኛችሁ መጣብኝ ዘበኛ እዲ አታ ምን አባ ነው ያረካት ካልሲ ልቀይር ገብቼ ነው እዚህ ነው አውጣ ሲያስጠላ ካልሲ ራስ እንደዚህ ሆኖ አለ ሄዋን ጋር የገባው ዲገባ ምንም አያደርጋት እንዴት ነው ምንም የማይሆነው ፊቱን ገልጦ እኮ ነው የገባው የሆነ ሶሉሽን እንፈጥራለን ማንም ሴተኛ መጫወቻ አይደለም አሁን አስወጣልኝ የኢሳውን ጉዳይ ለሌት እኔ አስተካክል ግን ተረጋጋ ምንድነው መረጋጋው ህይወት ያለውን ነገር ውስጥ እየከተታችሁ ነው የሚረጋጋው አሁን እሺ ሌላው ላይ ያስፈልግ በቃ አስወጣልኝ ማታጣቸው ከሆነ ደግሞ ሁለቱንም ማለት ካስቆራችሁ ኢሳውን ጉዳይ ለሌት ሆነ ያስወጣ በቃ አስወጣልኝ ተረጋጋ በቃ ከፍተኛ የችግር ፕሮጀክት ውስጥ ተቀምጠ አሽሽ መሳሙሳ ጭራሽ ጭኖ ውስጥ ያለውን ስሜትን መቆጣጠር አቅቶ እዚህ ድረስ ሴት ይዘልኝ ትመጣለህ ይሄማ አሽሻው አሽሹ ምሳና ራስ መስከረም ዝከር ያቃ ሴት መፈጠን ፈጽም ግን እንዴት ነው ማስከን አውልቀህ ታውን ጋር ይገባው ሲሰኛ ነው እኔ እኮ ኮንዶም ፈልጌ ስገባ ነው ያ ችግር የተፈጠረው ኮንዶም ፈልጋ አይደል ኮንዶም ፈልጌ ነገረኛ እና ሄዋን ቤተሰብ መምራራት እሷ ጋር ይገባው ይሄ ነገርማ የሆነ ተልቋል የምን አባ ተልቆ ነው ያለው ከፍተኛ አደጋ ውስጥ አባቷ እንደውላለን ገንዘባችንን እንቀበላለን ልጃቸውን እናስረክባለን እንደ መለኮት እሳት የሚፋጅ ጽኑ ፍቅር አለኛል ግን ወርቅስ ቢሆን ያልፋል እንዴ ቢፈተን ወላቀኑ ነው የሚያትት አያስት የሞኞች ቀልበር ያውቁት የኔ መውደድ ቀን ነበረ
ፍቅሩን ማውራት ላልታደለ አያስቅ የሞኞች ቀልድ ያጉት ነው የኔ መውደድ አያስቅ የሞኞች ቀልድ የምን እየተሰራ እሱንም እንደሱ አስረን ካላስቀመጥነው በስተቀር ሰላም አይሰጣም። ምን እሱን ትላለህ? አንተ ነህ መታሰር ያለ ምንድን ነው የምትለው? ከዚህ መጥረሻ ፍቅር ይዟል እንዴ? ሰውን ሁሉ እኮ ፈጀው። ምንድነው የምትለው? በዚህ መጥረሻ አናቷን ባልላት ነው አምልጣ ጉድ ሰርታን አልነበረ? ቀስ ብሎ እኮ መንገር ይችላል። ሌላ ነገር አልታየው? እሺ ምን ነው የምትለው? ታፍታ መግባት ነው የምትፈልገው? ማን እንደሱ የምንለቅስ ማለት እና ስትላት ለምትወድቅ ልጅ እጁ ስትራፖ እስከሚይዘው መሰረብ ነበረበት። በዛው በዘጋ ምን ሊፈጠር ነው የሚችል አስበሃል? ዝም በለው። ክብሮሚ ልኩን ያሳየዋል። የሚለቀው መስሎታል። እኔም እኮ እንደናንተ እጄን አጣጥፌ መቀመጥ አይደለም። ስማ አንተም በዚህ በጭንቅ ሰዓት በሌሊት ሴት ይዘህ የመጣው እንኳን አጠፋህ አልተባልክም። እሺ እባክህ የስሜት ጉዳይ ነው። አሁን ይሄና ያ ምን ያገናኝ? እንዴት ያገናኝ? ያለንበት የጭንቅ ሰዓት አይደለም። ማይገናኝ ነገር ዝም ብለህ ታገናኛለህ። መጥበሻ ይልቅ ወደ ጉዳያችን እንግባ። ቢያንስ አንድ ሁለት እንኳን ቁረሽ። አልፈልግም፣ አልበላም። ለምን? እዚህ ጋር እየገጠልከኝ እንዴ ልታኖረኝ አትሞክር። ጥሩ ሰው ለምንድን ነው ምግብ ይዘህ የመጣኸው? እየተጎዳሽ እኮ ነው። እኔ የምትይውን አይነት ሰው አንቺ ግን ካልበላሽ እንዴት ትሆኛለሽ? አንድ ሁለት ጊዜ እንኳን ጉረሽ። ሁሉ ጊዜ ታስሬ እዚህ ስቀመጥ አንተ የት ነበርክ? የት ነበርክ? በፕላስተር አፍን ያስቀመጥከኝ ስለምትወድ የታሰርኩት አንተ ቤት እንዴት ነው አላውቅም ብትለኝ? አዎ እኔ ቤት አንቺ እዚህ በተሰረሽበት ሰዓት እኔ ግን አንቺን ለመጠበቅ የቀጠርሽኝ ቦታ ቁጭ ብዬ እየጠበቅኩሽ ነበር። ምታፈቅረኝ መሰለኝ ቀጠርኩ። አንተ ግን በቫላንታይን ቀን ትበቀለኝ አታስቀምጠኝ። ሁሉም ነገር እኔ ያሰብኩት እንዴት ነው ማምን? እንዴት ነው ማምን? ጥሩ ሰው እንዳልሆን ታውቃለህ። ምናልባት ፍቅር ለውጥ ይሆናል ብዬ ነበር። ብትለወጥ የማይተማሪ ብር ዘርፈህ ከትምህርት ቤት አትባረርም ነበር። በፈጠረሽ እንደዚህ አትበይ። በፈጠረች በእግዚአብሔር እያልክ ሰውን መደለል ትችልበታለህ። ፈቅሳለሁ ምናምን እያልክ ስታወራኝ የነበረው ሁሉ ድለላ ነው። አንቺ ያለኝ ፍቅር አሁንም እንዳለ ነው። ተፈቅረኝማ ህመም ያመኝ ነበር፣ ስቃይ ያሰቃየኝ ነበር። አንተ ግን የምትፈልገው ከአባት የምትቀበለው ብር ብቻ። አንተ በመርዝ የሰራው ምግብ አልበላም። እንዴ ስለምንፈልግህ ነው። አልበላም። አትበይም። ምን የዚህ ሴትዮ ነገር ገርሞኝ፣ አንዴ በጋዜጣው አንዴ በሬዲዮ ስለሷ እኮ ነው የሚወራው። ስለሷ መጥፋት ብቻ የብሩ ብዛት ነው። እኔ እንኳን ግማሽ ቀን እሷን ፈልጌ ግማሽ ቀን ነው የምሰራው። ኪማ ሎተሪያችን ነች 500,000 ብር። ፍሬንድ አይተሽ? አላየሁት። ይገርማል። ሳምንቱን ሙሉ ስለዚህ ልጅ ነው። ወደ ዋናው ቁም ነገር ስንገባ ትምህርት ቤት ባገኘነው መረጃ መሰረት ክብሮም መንግስቱ በቦሌ ክፍለ ከተማ በቀበሌ 14 15 ነዋሪ መሆኑንና ከአሜሪካ በመጣችው እናቱ አማካኝነት ለገጣፉ ተከስቶ ወደዚያ እንደደረሰ
እኚህ ሰውዬ ምን እየሆኑ ነው? እንደውም ልጃቸውን ላገኘ 500 ሺህ ብር ወረታ እንደሚሰጡ በከተማ ሁሉ እየተወራ 500 ሺህ እያጠናሁ ምን እያልኩ ነው? ሄይስ እንዴት ነው ያስተኛት? እንደፈራሁት ሊቀባበላት ነበር። ቆይ ምንድን ያደርግሽ? በጣም ችግር ያለበት ልጅ እኮ። ጠባቂ የሚያስፈልገውን ልጅ ጠብቅ ብለን መሄዳችን ጥፋት የኛ ነው። ሂሳቡን ነው የምሰጠው። መጥ ሄይ ትንሽ ብቻ ታገሽ። ትንሽ እሺ። ገብሮም አቤት። ራበኝ። እሺ ምን እያደረገ ነው ልጅ? ከዚህ በኋላ እንኳን ምንም ሊያመጣ እንደማይችል ያውቃል። አባትየው 500 ሺህ ነው የሚሰጡን ይመስላል። 500 ሺህ ቁጥር ተሳስታችሁ እንዳው እንግዲህ ከተማ ውስጥ ተለጥፎ ያየነው ነው የነገርነው። ይሄን ሁሉ ኬታ አምጥተው ይከፍላሉ። ሰው ዝም ብሎ ለወሬ የፈጠረው ነገር ሊሆን ይችላል። ወሮታውን እንከፍላለን የሚለውን ተለጥፎ አይተናል። ወሮታ ማለት ደግሞ እግዚአብሔር ይስጥልኝ አመሰግናለሁ ማለትም ሊሆን ይችላል። 500 ሺህ ብርም ሊሆን ይችላል። ስለዚህ አባትየው ብሩን ለመክፈል ያላቸውን ቁርጠኝነት ደውለን እናረጋግጥ። የሄዋን አባት ነው። ስልኮትን ከጋዜጣ ላይ ነው ያገኘሁት። ልጁትን ላገኘ 500 ሺህ ብር እንከፍላለን። እንዴ የምን 500 ሺህ ብር? ጋዜጣ ላይ ያለውን እኮ አይተን ነው የጠየቅኑት። እኔ ወረታ አልኩኝ እንጂ 500 ሺህ ብር የሚል ወጣኝ። ኦኬ ተውት። ይቅርታ ቁጥር ተሳስተን ነው ማለት ነው። አዎ አልተሳሳታችሁም። አባቷ ነኝ አልኳችሁ እኮ። እና አባቷ ከሆነ 500 ሺህ ብር መክፈል ያቅቶታል? ቆይ እስቲ እናንተ ለምን አታስቡ? ይሄን ያህል ብር ከየት ይመጣል? ለማንኛውም ከቤተሰብ ጋር ተማክረው ይደውሉልን። ቆይ እንጂ በቃ በቃኛ ጨርሰናል። ቻው። ሄሎ ስማ፣ አንተ እንኳን ሸዋን ልትገዛ ራስህን መግዛት ያልቻልክ ተራ ሰው ነህ። የገዛ ልጄን 500 ሺህ ብር ሊሸጡልኝ አስማሙኝ እኮ ነው የምልህ። ስልኩን ብቻ ይዘህ የምን ስልክ? ስልኩ ምን ያደርግልሃል? በቃ ከነሱ ጋር ሁሉን ነገር ተስማምቼ ጨርሻለሁ። የተሻሉ አማራጮች አሉ። የምን አማራጭ ነው? ግድ የለም ስልኩን ብቻ ይስጡኝ። እሺ የደረስኩበትን አሳውቆታለሁ። ለማንኛውም አሁኑኑ አሳውቅ። ሸዋን ግዛው ባገራቸው ባለ የባለስልጣኑ ልጅ የዛን ያህል በእንግልት ማቆየታችሁ ሳይንስ ገንዘብ እንደገና ትጠይቃላችሁ? ቆይ መንግስት ባለበት ሀገር ይህንን ማድረግ የሚቻላችሁ ይመስላችኋል? ሄሎ ምድረ ቀዘና አሁንማ ድምጼ ይሰማሽ? ሸንታምላ ይኸውልህ እኔ አሁን የምፈልገው ከታትፈ ወይም ወጥተ ልጅቷን ከእጄ ልታስገባልኝ። እምልህን እየሰማኝ ነው? እኔ አንተ መጠርጠር ሰልችቶኛል ነው የምልህ። አንተ ስትጠረጥር እኔ ደግሞ መጥፋት ሰልችቶኛል። በቃ ቻው። እዛው ክብሮም፣ ኧረ ድረሱልኝ፣ መጋኞች ገደሉኝ፣ ድረሱልኝ።
የምን ካራቲስት ነው? ካሮት ነው። ሰባብረ ጠልይ ስሎት ሰባብረ ይመጣል። ጥሩ ነው። አሻሽለሽ ግን ደግሞ ፍጥነትሽን ቀነስ። ይሄ ደግሞ ምንድነው? ሸፈን አድርጊው እንጂ ለምን ታሳስቱናላችሁ? እኛ እኮ በመመሪያና በህግ የምንተዳደር ሰዎች ነን። ለምን ህግን እንድንተላለፍ ታደርጉናላችሁ? የሚኒስትሩ ልጅ ላገኝ 500 ሺህ ብር ለአንዲት እንስ ግማሽ ሚሊዮን ብር በደቂቃ 10 ሴቶች በዘመን አባትየው ቁጥር ያልኩም እንዴ? ይሄ ፖሊስ እንዳሰበው ስብርብር አድርጎ ሄዷል። ከዛስ ይሄ መገመት ያቅፋል። ያው ይወስዳታል። እሺ ከዛስ ምን ከዛስ አለ? ፖሊስ አጋፍሎ እስር ቤት ያስገባሻል። በቃ ይሄንን ማድረግ ቢፈልግ መጀመሪያውኑ በፖሊስ አስከበበው ማድረግ አይችልም። አሁንስ እያስከበበ እንዳልሆነ በምን ነው? በቃ ሁሉ ነገር ይቅርብን። ከዚህ ቤት የታባ ነው ምናምን ብሩን እጃችን ካላስገባን ድረስ ከጨዋታው ቤት ብሩ በምንም መንገድ መቀበል አይችልም። አባትየው ጋዜጣ ላይ ያውጣው እንጂ እንደማያስፈልግ ቆይ ፖሊሱና ሰውየው ግንኙነት እንደሌላቸው በምን ማወቅ ይችላል? ፖሊሱ የሆነ ብትለቀቅ ባንለቀቅ ጥናተኛ ለምንድን ነው የምንያዘው? ስለዚህ በምንም መንገድ ማምለጥ አንችልም ማለት ነው። ከዛ እስር ቤት መግባትና ሐውላ ባዝ መግባት አንድ መሰለ እንዴ? ትሰማላችሁ? በምንም ታምር እጅ መስጠት የሚባል ነገር ጋይስ ይብዛን የሚነስም ወንጀለኞች ነን። ይልቅ ሰውየውን በጭንቅላት ማለት ምን ማለት እስኪ የተፈጠረው ነገር ምክንያቱ እኔ ስለሆንኩ ዝም ብዬ ከዚህ በኋላ እንዳመጣላችሁ የምትወስኑትን ዝም ብዬ ሁሉንም ነገር ነው። አንተ የዋን ጉዳይ እንደሚያሳስብ ሁሉ እኛም ያንተ ጉዳይ ያሳስበናል። ማነው? እኔ ነኝ። አንተ ማን ነህ? መልእክት ይዤ መጥቼ ነው። ክፈት። የመልእክት ክፈተው። አንከፍትም። ኢንስፔክተር ሸዋንግዛው በአገራቸው ዋናው ቁም ነገር የሔዋን አባት ልጃቸውን ላስረከበ 500 ሺህ ብር እንደሚሸልሙ መስማታችሁን እርግጠኛ ነኝ። ብሩን ቢሰጡም እናንተን ከማስያዝ ወደ ኋላ ይሉ። የምትስማሙ ከሆነ ብሩን ለሁለት እንካፈል። እነማን እንደሆናችሁና የት እንዳላችሁ ጠንቅቄ ያውቃለሁ። መያዝም እችላለሁ። የምትስማሙ ከሆነ በዚህ ቁጥር ደውሉልኝ። ኪራይ ሰብሳቢነት ይለዋል። ይሄ ነው። ኤክሰለንት። ደብዳቤ ልካልን ነበር። በሐሳብ ተስማምተናል። ያው ከዚህ በፊት ባካበትነው ልምድ መሰረት ቅድሚያ 35 ሺህ ብር እንደ ቀብድ እንፈልጋለን። አዎ ካንተ ነው። ምን ነው ፈቃደኛ አይደለም? ቆይ መልሼ እደውልልሃለሁ። ምንድነው? ምን አለ? 35 ሺህ ብር ሰጣችሁ ከናንተ ማል አንድ ሰው እንደማሳጃ ፈልጋለሁ። ማሳጃ? የምን ማሳጃ? ልጅቷን ሰጣችሁ ብር የምትቀበሉት እናንተ ናችሁ። የዛኔ ድርሻዬን ሲሰጡኝ የወሰድኩባችሁን ሰው መልስላችኋለሁ ነው ያለው። ይሄ ሰውዬ ፖሊስነቱን ሽፋን አድርጎ እንደዚህ አይነት ስራ ይሰራል ማለት ነው? ማን አባቱ ያስቀመጠ?
ስማችን ከዚህ በታች የተገለጸው ለመጽሔት ማሰሪያ የሚሆን 35,000 ብር ለመጽሔት ሰበሰበ 35,000 ብር ዘርፎ ከግቢው ተባሯል። ረከባችንን በፊርማችን እናረጋግጣለን። ትንሽ ብቻ ከናንተ ውጪ ማፊያ ያለ አይመስላችሁም አይደል? ራሻ ውስጥ ትንሽ በበረዶ ቀቅዬ የበላው ጀግና ነኝ። ብሩን ዘመታ ካኔ እናንተ መጣችኋል። ማን ነው ከኔ ጋር የሚሄድ? ችግር ፈጣለሁ ብላችሁ ጉድ እየወለዳችሁ እንደሆነ እንዳትረሱ። ችግር ለመፍጠር ጊዜ እንድንሆን የክሮም ነገር በጣም ነው ግራ ያጋባኝ። ችግር ውስጥ ከተተች። ለማንኛውም መፍጠን አለ። አንተ ቀጥታ ሄደ የትምህርት ቤቱን ብር ሰጠህ። እኔ ደግሞ ሔዋንን እንዴት አድርገን እንደምንወስዳት ስትራቴጂ ነው። ሰው በሳቅ ይንከተከታል እንጂ በለቅሶ ይንከተከታል እንዴ? ምን ሆነ? አትናገርም? የእናቴ አጥንት ምን የፈራውን ፈጽነዋል። የእናቴ አጥንት ያፋታ ነው የሚመስለኝ። ምን ያለው ምን ያለቀቋት ምን ያለቀቋት ምን ገባች? በራች ንገረኝ። ለምን አታምነኝ? ምን ያለቀቋት ምን በፍጹም አለቀቋት። የእናቴ አጥንት የእናቴ አጥንት 35,000 ብር ይሆንልኛል። እኔ ለምን አታምነኝ? እኔ ምንም የማውቀው ነገር የለም። ቁልፉን ቆለፍ ከዛ ይዘው ሄድክ። እኔ ምንም የማውቀው ነገር የለም። አው ከዚህ በኋላ እዚህ ብዙ አትቆይ። ምን ፊት የተሰራራለ ማለት ስሜት አንተን ጥረት አልነበረብህ። አሁንም ደወለ። እሺ ምን ልበለው? በቃ ሄዶ እጅ መስጠት ነው። እድሜ ላንተ። እሺ ትበሰብሳታለህ አንተ። አትይ ደግሞ ያፈጣል እንዴ? አቤት። እኔ ላይ አሴራለሁ ብላችሁ ያንዳንዳችሁ መቀመጫችሁን በሳንጃ ተልትዬ የቲማቲም ቁርጥ ነው ማስመስልላችሁ። ስማለ የትኞቹ ወደ ኋላ ባፈገፈጉ ቁጥር ያንተ የስቅላት ገመድ አንገት ውስጥ እንደሚቀርብ ማወቅ አለብህ።
Hello. ሄሎ ሄዊ አቤት። ቤት ገባሽ? አዎ። ይኸውልሽ ይቅርታ እንድታደርግልኝ አይደለም የደወልኩት። ብሩ የጠፋው በእኔ ስህተት። አንቺ ስለመታሰርሽ ምክንያቱም ተጠያቂው ምን ነኝ። የምታደርጊውን ሁሉ እኔ ላይ አድርጊ። በፍቅር አምላክ ለምንሻለሁ። ጓደኞቼ ምንም እንዳታደርጊ። በቶሲ ስጣፈጠፈ የወሰድካትን ገንዘብ እያንዳንዷን ትተፋታለህ። ንሿን ግዘው በአገራቸው አይደለም። ክብሮም ማለት እሱ ነው። ልጅቷን አግቶ ሲያሰቃያት ነው። የደንብ ልብስን ከለላ አድርገህ ለሰራው ወንጀል ፍርድ የምታገኝበት ሰዓት ሆነ። ወንጀለኛው እሱ እያለ እኔ ለምን ዝጋ። ወንጀለኛ መሆኑ ስለተረጋገጠ ቤታስ እሱ እኮ ነው አግቷት የተገኘው። ወንጀል የደርስ ነው እንዴት ምን ይችላል? ሰርልኝና ወደ መጥፋት አንተ አራላ ሆን ብለን ያደረግነው ነገር እኮ አይደለም። እና ምን ብለህ ነው? በአጋጣሚ ብሩ ጠፋ። ከየትም ብለን ከፈል። ዋናው ነገር መጽሔቱ መታተሙ ነው። ቢሳካላችሁም ምርቃቱን ለማስተጓጎል ነው። አረ በስ እንደዚህ አይነት የዲሲፕሊን ችግር እንደሌለብን እርሱም ያውቃሉ። መስሎኝ ነበር። ጸባጫሪ ባህሪ እንዳለባችሁ አሁን ነው። እርሱ እንኳን ይረዱና እንመረቅ። ያው የሔዋን አባትም ክስ መስርተው ያሳሰሩ እንደሆነ ሰምተናል። ሂድ ወደዛ አታለቃቅስ። መጀመሪያውኑ ነበር መጣ። አውቀን እኮ አይደለም። እሺ ቤተሰቦቻችንስ ቢሰሙ ምን ይሉናል? ምን ይላሉ? ልጄ በሌብነት ዲግሪ ተመረቀ ይላሉ። ዝንቧን ይዛት ወጣ። እሺ ጓደኞቼም እኮ መመረቅ አለባቸው። ምን ይላል? ሂዱታ አዚል ውስጥ ኤሳው ሹመት መለኮት እሳት የሚፋጅ ጽኑ ፍቅር አለኛ ወርቅስ ቢሆን ያልፋል እንዴ ቢፈተን
እውነት ለጥፋቴ ይቅርታ አድርገሽ ቤት የመጣሽ ልመንሽ? እመነኝ ክብሮሜ፣ አንዳንዴ በትንሽ ስህተቶች መካከል ትልቅ ፍቅርም ይገኛል። ሃፒ ቫለንታይን። ዛሬ መቼ ቫለንታይን ዴይ እንዳልሆነ አውቃለሁ። ለሚዋደዱ ሰዎች ሁሌም ቫለንታይን ነበረ ለፍቅር የተባለ በሌላ ቀን ፍቅሩን ማውራት ላልታደለ ቃል እንታሰር ነው? አይ እሱ ችግር የለውም። ከመመረቃችን በፊት አባዬ ነፃ እንደሚያወጣችሁ ቃል ገብቶልኛል። ከርታ ሰው መጥለሸት ለካት እሺ